በመጀመሪያው የመጽሐፍ ቅዱስ መጽሐፍ ላይ ቃየንና አቤል ስለሚባሉ ሁለት ወንድማማች የሚናገር ታሪክ አለ። እነሱም በምድር ላይ የተፈጠሩት የመጀመሪያዎቹ ሰዎች የአዳምና የሔዋን ልጆች ነበሩ። ታላቅየው ቃየን ምድርን የሚያርስ ነበር፣ ታናሽየው አቤልም በግ ጠባቂ ነበር። አንድ ቀን ሁለቱም ወንድማማች ለእግዚአብሔር መሥዋዕት ለማቅረብ ወሰኑ። አቤል ከመንጋው መካከል ትልቁን በግ አቀረበ፣ እግዚአብሔርም እጅግ ተደሰተበት። ቃየን ግን ከሰበሰበው እህል መካከል ጥቂቱን ብቻ አቀረበ፣ ነገር ግን መልካሙን አልሰጠም። እግዚአብሔር በቃየን መሥዋዕት አልተደሰተም። እግዚአብሔር የአቤልን መሥዋዕት ተቀብሎ የእርሱን ስላልተቀበለ ቃየን እጅግ ተናደደ፣ ፊቱም ጠቆረ። ትክክለኛ የሆነውን ነገር እንዲያደርግ እግዚአብሔር ቃየንን መከረው። መልካም ባታደርግ ግን ኃጢአት በደጅ ታደባለች አለው። እንደዚህ ያለ ማስጠንቀቂያ ቢነገረውም ቃየን ቅንዓቱን ማሸነፍ አልቻለም። በሜዳም ሳሉ ቃየን በወንድሙ በአቤል ላይ በጣም ተቆጣ። አቤልን በድንጋይ መትቶ ገደለው። እግዚአብሔርም ቃየንን ወንድምህ አቤል ወዴት ነው አለው። ቃየንም እንዲህ አለ፣ እኔ የወንድሜ ጠባቂ አይደለሁም፣ የት እንደሆነ አላውቅም አለ። ነገር ግን እግዚአብሔር እውነቱን ስለሚያውቅ ቃየንን አጥብቆ ጠየቀው። ስላደረገው ክፉ ሥራ ምክንያት ሕይወቱ እጅግ አስቸጋሪ እንደሚሆን እግዚአብሔር ለቃየን ነገረው። ምድርንም ባረስ ጊዜ ከእንግዲህ ወዲህ ፍሬዋን አትሰጥም፣ በምድር ላይ ኮብላይ እና ተቅበዝባዥ ትሆናለህ። ቃየን የተቀበለው ቅጣት እጅግ ከባድና አስፈሪ ስለነበር በጣም ተጨነቀ። ሌሎችም አስቀድመው እንዳይገድሉት ፈራ። እግዚአብሔር ቃየንን ለመጠበቅ ልዩ ምልክት አኖረበት፣ ስለዚህ ማንም አይጎዳውም። ከዚያ በኋላ ቃየን ከቤተሰቡ ርቆ ኖዕድ ወደ ተባለ ምድር ሄዶ ኖረ። የቃየንና የአቤል ታሪክ በጣም ጠቃሚ የሆነ ትምህርት ይዟል። ቅንዓትና ቁጣን ቶሎ ካላስወገድን ወደ አዘን ያመሩናል። ማድረግ የምንችለውን መልካሙን ነገር እንድናደርግና በሌሎች ስኬት እንድንደሰት እንዲሁም ክፉ ስሜቶች እንዳይቆጣጠሩን ማስወገድ እንዳለብን ያስተምረናል። ምንም እንኳ ሰዎች ክፉ ነገርን ቢያደርጉም እግዚአብሔር ግን እንደሚያስብላቸውና እንደሚጠነቀቅላቸው ያስተምረናል።